ለኤርትራ አስረክበን ዝም ነው የምንለው? ይውሰዳቸው ኤርትራ ለምን? ይሄን በጥበብ በእውቀት በኤክስፒሪየንስ በዲፕሎማሲ ተጠቅሞ የኢትዮጵያ መንግስት ወደ ኢትዮጵያ ወደ እናት ሀገራቸው እንዲመለሱ ማድረግ መሞከር አለበት። ልክ ምንም ማድረግ እንደማይቻል ነገር በቃ አስረክበናል፣ ሌላ ምንም ምርጫ የለንም፣ አማራጭ የለም ብሎ ማሰብ እኔ ትክክል አይመስለኝም። ከዚያ አኳያ አቶ ቡልቻ ያሉትን ለየት ባለ መልኩ ወስደዋለሁ። ለምን ለነሱ እንተውላቸዋለን የሚል ሐሳብ አላቸው። በኢትዮጵያ የሀገር ሽማግሌ ደንብ ሊባል የሚችል አመለካከት። ስለዚህ ተገቢው ክብር ሊሰጠው የሚገባ አመለካከት ነው።